ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ይሄ ቻናል የቤተሰቦች በያላችሁበት ሁሉ ሰላም ብያለሁ። እንዴት ናችሁ? እንደሚታወቀው አሁን የኦንላይን ቢዝነሶች እጅግ በጣም በመስፋፋት ላይ ይገኛሉ። ይህን ተከትሎ ደግሞ እጅግ በጣም አጭበርባሪ የሆኑ የኦንላይን ቢዝነስ ስሩ በማለት ገንዘብ የሚመነትፉ ሌቦችም እየተበራከቱ መጥተዋል። ይሄንን ደግሞ መለየት ትክክለኛውን ከሌቦቹ ለይቶ ማወቅ ደግሞ የኛ ስራ ነው የሚሆነው። ዛሬም አንድ ያጋጠመኝን አንድ የኦንላይን ቢዝነስ ላጋራችሁ ወድጃለሁ። ይህ የኦንላይን ቢዝነስ ኢባይ ይባላል። የኢባይ የሚባል የሽያጭ የተለያዩ እቃዎችን ኦንላይን በመሸጥ ገንዘብ መስራት የምትችሉበት ፕላትፎርም ነው። ሙሉ ፕሮሰሱን እንዴት መስራት እንዳለባችሁ፣ ታስኮችን እንዴት መፈጸም መስራት እንዳለባችሁ በሙሉ ፕሮሰሱን አሳያችኋለሁ። እንዴት መስራት እንዳለባችሁ ሙሉ ፕሮሰስን እኔ እየሰራሁኝ አሳያችኋለሁ ማለት ነው። እንደምታዩት እዚህ ጋር የሰራሁትኝ አለ። እሱን እንዴት እንደሰራሁት ሙሉ አሳያችኋለሁ። ዊዝድሮው እስከምታደርጉ ድረስ ያለውን ስቴፕ ሙሉ በሙሉ ማሳያችሁ ነው የሚሆነው። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ነባር ቤተሰቦቻችን ይህንን ቪዲዮ ላይክ እያደረጋችሁ በብዙዎች እንዲደርስ አድርጉልኝ። ስለዚህ አሁን ሊንኩን ነክቼ እገባለሁ። ሊንኩ እዚህ ጋር ቴሌግራም ላይ የተላከልኝ ሊንክ አለ። 3 አማራጮች ያመጣልናል። የመጀመሪያውን ነክቼ እገባለሁ። ስገባ ቀጥታ እንደዚህ አይነት ነገር ያመጣልኛል። ለእናንተ እንደ አዲስ ሬጂስተር ስለምትሉት ስልክ ቁጥራችሁን እና ፓስወርድ በማስገባት ሬጂስተር ማድረግ ትችላላችሁ። ቀድሜ ስለተመዘገብኩኝ ስልኬን እና ፓስወርዴን አስገብቼ ሎጊን እለዋለሁ ማለት ነው። ሎጊን ሰክሰስ አለኝ። እዚህ ጋር እንደምታዩት 299 ብር አለ እያለኝ ነው። የምታዩት እነዚህ ሁለቱ የመጀመሪያው ኤርኒንግ ቱዴይ ይላል። ዛሬ ምንም ስላልሰራው ዜሮ ነው ያስቀመጠው። ቀጥሎ ደግሞ አጠቃላይ የተከፈለ ክፍያ ዜሮ ነው ማለት ነው። እስካሁን ምንም ነገር አልሰራውም፣ ነገር ግን አሁን ሰርች አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ሆም ጋር ልግባና ቪአይፒ ዋን የሚለውን አነካዋለሁ። ለእኔ ቪአይፒ ዋን ስለተከፈተልኝ ማለት ነው። እንደምታዩት ቪአይፒ ዋን ሪኳየርድ ኢንቨስትመንት 200 ይላል። ኮሚሽን 30%። ስለዚህ እያንዳንዱን ታስክ ስትሰሩ የ30% ኮሚሽን ታስብላችኋል ማለት ነው። በዚህ በቪአይፒ ዋን ቪአይፒ ቱ ላይ ስትሄዱ ደግሞ ሪኳየርድ ኢንቨስትመንት 500 ይላል። ኮሚሽናችሁ ደግሞ 50%። እንደዚህ እያለ ቪአይፒ 3 4 ስትሄዱ እየጨመረ ይሄዳል ማለት ነው። ሶ የመጨረሻውን የቪአይፒ 6ን ብናይ ለምሳሌ ማስገባት ያለባችሁ ወይም ደግሞ ሪኳየርድ ኢንቨስትመንት 10,000 ብር ይላል። ኮሚሽኑ 150 ብር ማለት ነው በእያንዳንዱ ታስክ። ሶ ይሄን ይመስላል። ይሄን የመጀመሪያውን ስለሆነ የተከፈተልኝ ቪአይፒ ዋን የሚለውን ከፍቼ አሳያችኋለሁ። እሱ ነገር ቪአይፒ ዋን ለማስከፈት የሚያስፈልገውን መስፈርት ስላሟላው እንደዚህ ተከፍቶልኛል ማለት ነው። እዚህ መጨረሻ ጥግ ላይ እንደምታዩት 20 ይላል። 20 ታስኮች አሉ ማለት ነው የምሰራቸው። ስለዚህ እነዚህ 20 ታስኮች ይሰጠኛል። እንዴት ነው የምሰራቸው የሚለውን አሳያችኋለሁ። እዚህ ታች መጣችሁ ስታርት ወርኪንግ ቢል አለ። እዚህ በቀይ እንደምታዩት ስታርት ወርኪንግ ቢል አለ። እሱን እነካዋለሁ። ተወሰነ ደቂቃ ትጠብቁታላችሁ። እዚህ ጋር እንግዲህ ምን ይላል? ስቶክ ኪዩት ቤቢ ስቶክ ኮሪያን ዲዛይን ምናምን ይላል። ሶ እነዚህን መሸጥ ነው ማለት ነው። እሺ ኦኬ ልበለው። ኦፕሬሽን ኮምፕሊትድ አለኝ። ሶ እዚህ ጋር አንድ ታስክ ሰራው ማለት ነው። 20 ታስክ ነው። ሶ ከ20ው አንድ ሰርቻለሁ ማለት ነው። አሁንም ስታርት ለዋለሁኝ። ጥግ ላይ እንደምታዩት ኮሚሽኑ ታች ጥግ ላይ 66 ብር ከ20 ሳንቲም ኮሚሽን ታስብልኛል ማለት ነው። ይሄን ታስክ ሲሰራ ይሄ ደግሞ ሌላ ማቴሪያል ነው። ሶ ይሄን ማቴሪያል ለከስተመሮች እየሸጣችሁ ነው የሚሉት እነሱ። ምንድነው የሚለው 10 በ0.5 ሴንቲሜትር ባልሆን ሮፕ ራይቦን ይላል። እና ይሄኛው የምታዩት ማቴሪያል መሸጥ ነው። ማን ነው የሚገዛው አይታወቅም። ኦኬ ትሉታላችሁ። በቃ ተሸጠ አለቀ ማለት ነው። 2 ይለኛል። ቅድም 0 ነበረ። ኮምፕሊትድ ታስክ 2 ሰርቻለሁ ማለት ነው። ከ20 ታስክ 2 ሰርቻለሁ። 18ቱ ይቀረኛል ማለት ነው። ስለዚህ በዚህ መንገድ ሁሉንም መስራት ነው። የሚያቆይ ነገር አይደለም።
በቃ ክሊክ ታደርጋላችሁ፣ ባላንሳችሁ ጋር ይደመራል። እዚህ ጋር እንደምታዩት አሁን 2 ታስክ ሰርቼ 421 ብር ደርሷል። ምንም ነገር ሳትሰሩ በሰከንድ ክሊክ አድርጋችሁ ባላንሳችሁ ጋር ይደመራል። ከዛ ታወጡታላችሁ ነው። ነገር ግን የመጀመሪያውን ሊሰጧችሁ ይችላል፣ ግን ቀጣይ ደግሞ ቪአይፒ2 አፕግሬድ ማድረግ አለባችሁ ይሏችኋል። ስለዚህ ቪአይፒ2 አፕግሬድ ለማድረግ ደግሞ እንደ አዲስ ሌላ ተጨማሪ ክፍያ ከፍላችሁ ሪቻርጅ አድርጋችሁ ሌላ ብዙ ታስክ የሚሰጣችሁ አማራጭ ከፈተላችኋል ማለት ነው። እሱንም ስጨርሱ ቪአይፒ3 ቪአይፒ4 እያለ ይቀጥላል ማለት ነው። ስለዚህ ቪአይፒው በጨመረ ቁጥር የምታስገቡት ገንዘብ እነሱ የሚጠይቋችሁ ገንዘብ ከፍተኛ ስለሆነ መጨረሻ ላይ የነሱ ያው ይዞ መጥፋት ነው። ነገር ግን መጀመሪያ ላይ የምታገኙትን ባላንስ ይዘን እንጠፋለን ካላችሁ በዚህ መንገድ መስራት ትችላላችሁ። በተመሳሳይ መንገድ አሁንም ስታርት ወርክ እያላችሁ 20ውንም ታስኮች በተመሳሳይ መንገድ መስራት ትችላላችሁ ማለት ነው። እንደምታዩት እየጨመረ ነው። 3 ታስክ ኮምፕሊት ብሎኛል። አሁንም እቀጥላለሁ። እዚህ ጋር እንደምታዩት 95 ብር ይላል። ኮሚሽኑ 95 ብር ነው ይለኛል። እሺ እቀጥላለሁ። በእያንዳንዱ ታስክ ላይ የሚመጡት የምታዩቸው እነዚህ ከስተመሮች ይገዟቸዋል ምናምን የሚሏቸው ማቴሪያሎች የተለያዩ ማቴሪያሎች ናቸው የሚመጡት እንደምታዩት ማለት ነው። እንደምታዩት ነው ባላንሴ ከፍ እያለ እያደገ ነው። 719 ብር። እንደዚህ ደግሞ ስራ ሊሰራ አይችልም። እንደምታዩት 719 ብር ደርሷል። እንቀጥላለን። 6ኛ ታስክ እንቀጥላለን። በሰከንድ ነው በመቶዎች የሚቆጠሩ ብሮችን እየሰራን ያለ ነው። ምንም ነገር ሳንሰራ ቁጭ ብለን ማለት ነው። ይሄ ደግሞ ሊሆን አይችልም። ኦፕሬሽን ኮምፕሊትድ። 8ኛው ታስክ ላይ ደርሰናል። 1257 ደርሰናል ጋይስ። 1257 እንደምታዩት እዚህ ጋር 9 ታስክ ሰርቻለሁ። 10ኛውን ታስክ ግን መስራት አልቻልኩም። ለምን? እነሱ የሚሉት በእርግጥ እንደዚህ አይነት ታስኮች የሚያጋጥሙት ራንደምሊ ነው የሚመጡት እና ላያጋጥሙም ይችላሉ ነው የሚሉት። ካጋጠሙ ግን ተጨማሪ ክፍያ የሚጠይቁ ታስኮች ካጋጠሟችሁ ክፍያውን ፈጽማችሁ ነው ሙሉ ታስኩን መጨረስ የምችሉት። ነገር ግን እንደዚህ አይነት ታስኮች መሀል ላይ ተጨማሪ ክፍያ የሚጠይቁ ታስኮች ላይኖሩ ይችላሉ። አጋጣሚ ነው ምናምን ነው የሚሉት። እንግዲህ እኔን አጋጣሚ የሚሆን ምን መሀል ላይ ተጨማሪ ክፍያ የሚጠይቀኝ ታስክ አጋጥሞኛል ማለት ነው። ስለዚህ ቀሪው ክፍያ መክፈል ስላልፈለኩኝ በዚህ አቆማለሁ። እናንተ የራሳችሁን እርምጃ የራሳችሁን ውሳኔ መወሰን ትችላላችሁ። በእኔ በኩል ባትሞክሩት ባይ ነኝ። እዚህ ጋር ቪአይፒ ዋንን በ201 ብር አስገብታችሁ ነው ቪአይፒ ዋንን የሚሰጣችሁ። ከዛ 20 ታስኮችን ይሰጣችኋል፣ ትሰራላችሁ። ነገር ግን አሁን ይሄኛውን 10ኛውን ታስክ ለመስራት ተጨማሪ ክፍያ ይጠይቃችኋል። 905 ብር ነው ምናምን። ይሄን 900 ብር ከከፈላችሁ በኋላ ነው 10ኛውን ታስክ መቀጠል የምትችሉት ማለት ነው። ከዛ 10ኛውን 11 12 እያላችሁ ተጨማሪ ታስኮችንም መስራት ትችላላችሁ። ግን ደግሞ የሆነ ታስክ የሆነ ቦታ ላይ ደግሞ ሊያስቆማችሁ ይችላል። ተጨማሪ ክፍያ ሊጠይቃችሁ ይችላል። አሁን እንደምታዩት ከ20 ታስክ ውስጥ 9ኙ ኮምፕሊትድ ብሏል። ቀጣዩን ታስክ ለመስራት ግን 900 ብር አስገባ ይለኛል። እሱን ካስገባው በኋላ ነው ማለት ነው ቀሪ ታስኮችን መስራት የምችለው። ነገር ግን እሱንም አስገብቼ የሆነ ታስክ ላይ ስደርስ ደግሞ አሁንም ተጨማሪ ክፍያ ሊጠይቀኝ ይችላል። እሱንም ከፍላችሁ ሜቢ መጨረሻ ታስኩን ከጨረሳችሁ ሊሰጣችሁ ይችላል። 10ኛው ታስክ ላይ እቃው የሚሸጠው 2100 ብር ነው። ከሌሎቹ እቃ በጣም ውድ ነው። ስለዚህ
አካውንታችሁ ላይ ያለው ገንዘብ ደግሞ ተጨማሪ ከፍ ያለ መሆን አለበት። ይህንን ሽያጭ ለመፈጸም ነው የሚለው። የራሳችሁን ውሳኔ ወስኑ። ክፍያውን ከፍለን ቀጣዩን ታስክ እንሰራለን ካላችሁ የራሳችሁ ምርጫ ነው። እነሱ የሚሉት ክፍያውን ለመፈጸም የሰራችሁትን ገንዘብ ዊዝድራው ለማድረግ ሙሉ በሙሉ 20ውንም ታስክ መስራት አለባችሁ ነው የሚሉት። ሙሉ 20 ታስኩን ከሰራችሁ በኋላ ዊዝድራው ለማድረግ አካውንታችሁን ማስገባት ማገናኘት አለባችሁ። እሱ እንዴት ነው የምታገናኙት? እዚህ ጋር ባንክ ካርድ የሚል አለ። እሱን ትነካላችሁ። የተመዘገባችሁበትን ፓስወርድ ይጠይቃችኋል። እሱን ባንክ ካርዳችሁን ታስገቡሉታላችሁ። ሙሉ በሙሉ 20ውን ታስክ ከሰራችሁ በኋላ በዚህ መንገድ ዊዝድራው ማድረግን ትችላላችሁ።